ሰላም ቤተሰብ እንዴት ናችሁ? በጉጉት ስንጠብቀው የነበረው ሰርፕራይዝ ፈንድቷል ማለት ነው። እሱም ምንድን ነው? ለሙሽዬ ቤት ገዝቶ ሰርፕራይዝ አድርጓታል። ብዙዎቻችን ገምተን ነበር፣ ግምታችን ደግሞ እውን ሆኗል ማለት ነው እና በጣም ደስ ብሎናል። በዚህ አጋጣሚ ሙሽዬ እንኳን ደስ አለሽ። ሁላችሁም እንኳን ደስ አላችሁ። የልፋታችሁ ውጤት ነው። ሀይሚዬም ከብሩኬ ጋር አብራው ለፍታለች። ለስኬቱ መነሻም መድረሻም ነችና በዚህ አጋጣሚ የኔ ቅመም እንኳን ደስ አለሽ ማለት ፈልጋለሁ። አንቺንም እንዲሁም ደግሞ ቅመምዬ እንደተናገረችው ገንዘብ ብቻውን ምንም ትርጉም የለውም ብላለች። እውነት ነው። ገንዘብ ገንዘብ ቢኖራችሁ የሚያግዛችሁ ሰው ከጎናችሁ ከሌለ በዛ ገንዘባችሁ የሆነ ነገር እንድታደርጉ የሚረዳችሁ ሀሳብ የሚሰጣችሁ በማንኛውም ከጎናችሁ የሚሆን ሰው ከሌለ ገንዘብ ምንም ትርጉም የለውም። ልክ ናት። እና ወንድሙ በጣም ከፍተኛ የሆነ ምስጋና ይገባዋል። እና በዚህ አጋጣሚ ሀብቴም እንኳን ደስ አለህ። በቃ እንኳን ደስ አላችሁ። ደስ የሚል ነገር ነው ያየ ነው። በዚህ እድሜው እንግዲህ እንደምታውቁት 21 ዓመቱ ነው። በዚህ እድሜው አስባችሁታል? 2 ቤት ገዝቶ መኪና ገዝቶ የሚያምር ቤት ተከራይቶ እየኖረ በጣም ደስ የሚል ነገር ነው እና እግዚአብሔር አምላክ መጨረሻን ያሳምርልህ። ለሰዎች ቅን ስለምታስብ ነው እግዚአብሔርም ነገሮችን መንገዶችን እያስተካከለልህ ያለው እና ከምንም በላይ ደግሞ ወሳኝ ለሆኑ ሰዎች በቃ አስቀድመሃልና እናትክን እንዲሁም ደግሞ ውዷ ቅመምዬ ፍቅረኛህን አስቀድመህ በእነሱ ስም ለእነሱ ብለህ ባደረግከው ነገር እጅግ በጣም ነው የተገረምኩትኝ። አሁን ላይ ሰው ለእኔ በሚልበት ጊዜ አንተ ግን እናቴንና ፍቅረኛዬን ብለህ አስቀድመህ ለእነሱ በስማቸው የሆነ ነገር ማስቀመጥህ በጣም ትልቅ ምስጋና ይገባሃል። እግዚአብሔር ጨምሮ ይስጥህ፣ እጥፍ አድርጎ ደግሞ ለአንተ እግዚአብሔር አምላክ ይስጥህ። በቃ ይሄን ነው ማለት የምፈልገው። መርቁት ቤተሰብ፣ የምር መርቁት። መመረቅ የሚገባው ልጅ ነው እና እግዚአብሔር አምላክ መጨረሻውን ያሳምርለት። ዋናው የሰው ልጅ ጅማሪው ሳይሆን መጨረሻው። ከቅመምዬ ጋር ሰላም ፈጥራችሁ ደስ የሚል ህይወት እዛ ቤት ውስጥ እንድትኖሩበት እናትም ከጎን ሆና እንግዲህ በቃ ጎረቤት ሆናችሁ ደስ የሚል ህይወት እንድትኖሩበት ከዚህም የተሻለ እናንተ ፍቅር ሰላም ከሆናችሁ ከዚህ የተሻለ ትልቅ ነገር ማድረግ ትችላላችሁ እና ይኸውም አድርጋችሁታልም። አሁንም በቃ ወደ ሰላማችሁ ተመለሱ ባካችሁ ነው የምንለው። እንዳያችኋት እንግዲህ ቅመምዬ ደስ ቢላትን በሙሽዬ ደስታ፣ ነገር ግን እሷ የጠበቀችው ቀለበት ነበረ። እኔ የምልሽ ቅመምዬ ግን ማለት ነው የምር ቀለበት መስሎሽ ከሆነ ታዲያ ለምን በቀለበት ሰዓት የሚለበስ ዝንጥ ብለሽ ከሽከ ምንድን ነው የሚባለው? ይቅርታ ዘባረኩ በአማርኛው ማለት ነው። ቆንጅዬ ቀሚስ ለብሰሽ ምናምን ዝንጥ ብለሽ ለምን አልሄድሽም? ማለት ጠብቀሽ ከሆነ ቀለበት ይሆናል ብለሽ ማለት ነው። እና እንዳየሁት ከሆነ ኖርማል ቤትም ውጭም በቃ አለ ኖርማል ልብስ ለብሰሽ ነው የሄድሽው እና ቀለበት የጠበቅሽ አይነት አትመስይም። ግን ደግሞ ቅር ስላለሽ ቅር ብሎኛል እኔ በበኩሌ ማለት ነው። ምክንያቱም የጠበቅኩትና የሆነው ሌላ ነው ያለችው እሷ። ምናልባትም እንግዲህ ባለፈው ቀለበት ያመለጣትን ስላችሁ እሷ አልፈልግም ስላለች ነው እንጂ ያው የድሮ ከሀብሉ ጋር የሰጣትን ቀለበት ከተቀበለችው በኋላ ሌላ ቦታ በእርግጠኝነት ቀለበት ነው ሊሆን የሚችለው። እንግዲህ ሰዎች ተጠርተው ምናምን ትልቅ ፕሮግራም ተዘጋጅቶ ነበር። በዛም እንግዲህ እሷም ቢ ስላለችኝ ምንም ባፍርም በቃ ራት ነው ራት ፕሮግራም ነው በልታችሁ እንለያይ ብዬ ያልኳቸው ብሏል ተደጋጋሚና ብቻ አሁንም ሰላም ከፈጠራችሁ እሱ የማይቀር ጉዳይ ነው። ቅመምዬ ግን መጀመሪያ ሰላም ሆኑ። አንቺን ማውራት ያለብሽን ነገር አውሪው፣ ልቡ እስኪፈታ እንዲል። ያው እሱም አሁን ላይ ያለበት ሙድ ጥሩ አይደለም እንደምታዩ ነው። በቃ ቁርጥ ያለ ነገር ነው የሚመስለው። ብቻ የሙሽዬ ደስታ ቢያስደስተንም እውነት ለመናገር ግን ከፍቶናል። እነሱ ገና አልተግባቡም። ገና የሆነ የሻከረ ስሜት ውስጥ ናቸው እና ያን ነገር ደግሞ አንቺ ነሽ ማስተካከል የምትችይው ቅመምዬ። እስከዛሬም ስለፈልፍ የነበረው የሚጸጽትሽ ነገር እንዳይሆን ተመለሽ፣ ግድ የለሽም የተባለው ነገር ውጤቱ እንኳን እስከሚመጣ እንደዚህ አትወኝ ተመለሽ ስልሽ የነበረው ለዚህ ነው። እች ቀን እንዳትመጣ አንቺ እንዳትከፊ እንዳትጸጸቺ። አዎ ንዴት ውስጥ ሰው ሲሆን ብዙ ነገር ይናገራል። ግን ደግሞ አንዳንዴ መታገስ ወይ ደግሞ አላድል። ለምሳሌ እኔ ልንገራችሁ፣ እኔ በጣም ከተናደድኩ በሆነ ነገር ራሴን ዘወር አድርጌ ብቻዬን ነው ማሳለፍ የምፈልገው ማለት ነው። ከምንም ከማንም ዘወር ብዬ ለብቻዬ ጊዜ ሰጥቼ ብቻዬን ከራሴ ጋር አወራለሁ። ብቻዬን ከራሴ ጋር ጊዜ አሳልፋለሁ። ምክንያቱም በተናደድኩ ጊዜ ሰዎችን መጥፎ ቃል ተናግሬ ላለማስቀየም
ማንኛውም ሰው ቤተሰብም ሊሆን ይችላል፣ ጓደኛም ሊሆን ይችላል። ማንኛውም ሰው በቃ ከተናደድኩ ዘወር ብዬ ብቻዬን ነው ለራሴ ጊዜ የምሰጠው እና ላለማስቀየም ሰዎችን ነገ ልባቸው ላይ የሚቀር ጠባሳ ላለመጣል ዘወር ነው የምለው። ራሴ እየተጎዳሁ ግን ላለመናገር ስል ርቃለሁ ማለት ነው። ከነዛ ሰዎች ራሴን ዘወር አደርጋለሁ። ይሻላል አንዳንዴ ማለት አንዳንዴ ተናዳችሁ ብዙ ነገሮች የማትመልሷቸው ቃላቶችን ልትናገሩ ትችላላችሁ እና አንዳንዴ ብዙዎቻችሁን ብትሆኑ ስትናደዱ ዘወር በሉ፣ ለራሳችሁ ጊዜ ሰጡ፣ ወደ ቤተ ክርስቲያን ሄዱ፣ ጸልዩ። የምር ቤተ ክርስቲያን ስትሄዱ ግቢው ራሱ ሰላም ይሰጣችኋል። ጸጥ ያለ ቦታ ስለሆነ ራሳችሁን በደንብ እንድታዳምጡና ከፈጣሪያችሁ ጋር እንድታወሩ በቃ እድሉን ይሰጣችኋል። ግቢው ብቻ ማለት ነው። ግቢው ብቻ ገና ስትገቡ እግራችሁን ስትረግጡ ያለው ሰላም በጣም እኔ እንጃ ከምንም በላይ ነው እና በተናደዳችሁበት ሰዓት እንደዛ ብታደርጉ አሪፍ ነው ብዬ ነው የማስበው።